ሰላም ይብዛላችሁ የባራቴክ ቤተሰቦች እንዴት አላችሁ? ተስፋ ነኝ። ዛሬ በአዲስ ኳንቲታቲቭ ፕሮጀክት ተገናኝተናል። ከሁሉ አስቀድሜ ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ እንድታደርጉ የከበረ ግብዣዬ ሲሆን የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። ለመመዝገብ ሊንኩን ስትጫኑ እንደዚህ ይከፍትላችኋል። ኢሜይላችሁን ታስገባላችሁ። የራሳችሁን ሎጊን ፓስወርድ እዚህ ጋር ታስገቡና ፔመንት ፓስወርዳችሁን እዚህ ጋር ካስገባችሁ በኋላ ወረድ ብላችሁ እዚች ጋር ሬጂስተር ምትለዋን በመጫን ምዝገባችሁን አጠናቃችሁ ወደ ዳሽቦርድ ትገባላችሁ። ልክ ወደ ዳሽቦርዱ ምዝገባችሁን አጠናቃችሁ ስገቡ እንደዚህ አይነት ሌተስት ማስታወቂያ ያለ ክሎዝ እንላታለን። ኦፕን ትሬዥር ምትላለ አሁን ያለን ቫልዩ 0 ስለሆነ እሷንም እንዘጋታለን። ዳሽቦርዱ ሲከፍት ይህንን ይመስላል። እዚህ ጋር እንደምታዩት ቶታል አሴቲም 0 ነው፣ ኳንቲታቲቭ አሴቲም 0 ነው። ስለዚህ ስንት ኢንቨስት እናደርግ ስንት እናገኛለን የሚለውን ከማየታችን በፊት እዚህ ጋር የምታያቸው በሙሉ ከዚህ ሳይት ገንዘብ ወጪ ያደርጉ ፔመንት ፕሩፍ ሲሆን እንዲሁም ደግሞ የተለያዩ ክሪፕቶ ከረንሲዎች ከረንትሊ ያላቸውን ዋጋ እናያለን። ስለዚህ እዚህ ጋር ኳንቲፋይ ምትላለች እሷን አንዴ እንጫናታለን። ፓኬጆችን እናያለን። ሁሌ ሬጂስተር ስናደርግ ቪአይፒ 0 ይሰጠናል፣ አይጠቅመንም። በቀላሉ ግን ትንሿ የምትባለው ቪአይፒ 1 ነው። 8 ዩኤስዲቲ ዲፖዚት እናደርግና በየቀኑ ደግሞ 20% ያ ማለት 1.6 ዩኤስዲቲ ወጪ ማድረግ እንችላለን። ልክ ቪአይፒ 2 ጋር ስንመጣ ከኛ የሚጠበቀው 76 እና ከዛ በላይ ዩኤስዲቲ ዲፖዚት በማድረግ በየቀኑ 20.56% ወጪ ማድረግ እንችላለን። ልክ ቪአይፒ 3 ጋር ስንደርስ ከኛ የሚጠበቀው 286 ሲሆን 20.8% በየቀኑ ወጪ እናደርጋለን። እንደዚህ ያልን ስንወርድ የዚህ ሳይት የመጨረሻና ከፍተኛ የሚባለው ቪአይፒ 8 ሲሆን እሱን ለማስከፈት በትንሹ 9996 እና ከዛ በላይ ኢንቨስት በማድረግ 22% ወጪ ማድረግ እንችላለን። ይሄ ሁሉ ስላችሁ ግን አይ አም ናት የፋይናንሻል አድቫይዘር፣ እኔ የፋይናንስ አማካሪ አይደለሁም። ግን የኔ ግዴታ ምንድነው እዚህ ሳይት ላይ መክፈል አለመክፈሉ ማረጋገጥ ስላለብኝ ቪአይፒ 1 ላይ 8 ዩኤስዲቲ ዲፖዚት አድርጌ 1.6 ደግሞ ወጪ እያደረኩ ላሳያችሁ። እሱን ለማድረግ ተመልሰን ሆም ጋር ነው የምንመጣው። ልክ ሆም ጋር ከመጣን በኋላ እዚች ጋር እንደምታዩት ምን ምትላለች ሪቻርጅ ምትላለች። እሷን አንዴ እንጫናታለን። በቲአርኤክስ በዩኤስዲቲ ቢፕ20 በቲአርሲ እንዲሁም ደግሞ በዩኤስዲሲ ቢፕ20 ሪቻርጅ ማድረግ እንችላለን። እኔ ያለኝ አሁን ዩኤስዲቲ ቢፕ20 ነው። እሷን እዚች ጋር መጣና ዋሌት አድሬስ ኮፒ አድርጌ ወደ ባይቢት ሄጄ 8 ዩኤስዲቲ ሪቻርጅ አድርጌ ልምጣ። ከሁሉ አስቀድሜ ግን ለዚህ ሳይት አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁኝ። ሀሳብ አስተያየታችሁንም ኮመንት ላይ ጻፉልኝ። ሪቻርጅ አድርጌ ልምጣ። እንደምትመለከቱት እንግዲህ ሪቻርጅ አድርጌ ተመልሼ መጥቻለሁ። ባላንሴም 8 ዩኤስዲቲ ነው። ስለዚህ ኳንቲፋይ የምትለው ዋጋ እንመጣና ምንድነው የምናደርገው? ስታርት ኳንቲፋይ የምትለውን እናስጀምራታለን። ለባራቴክ አዲስ ናችሁ ወይስ ቤተሰብ ናችሁ? ላይክ እያደረግን ሰብስክራይብ በማድረግና የደውል ምልክቷን ኦል ማድረግ ደግሞ ቤተሰብ ያደርገናል። እንደምትመለከቱት 1.6 ዩኤስዲቲ ሰርቻለሁ። ስለዚህ ሆም ጋር ተመልሼ እመጣና ቅድም ሪቻርጅ ከምትለው ጎን ምን ምትላለች? እዚች ጋር ዊዝድሮ ምትላለች። እሷን ነው ምጫናት። ልክ እሷን ስጫናት እንደምታዩት እዚች ጋር ዩኤስዲቲ ቢፕ20 1.6 ወጪ ማድረግ እችላለሁ። እሷን እዚህ ጋር ጽፋለሁ። ዊዝድሮ አድራሻዬን ከባይቢት አመጣና ቅድም ያስገባሁትን ሴኩሪቲ ፓስወርድ አስገብቼ ኮንፊርም ነው ምለው። አሁን ወደ ባይቢት ሊትልና ዩኤስዲቲ ቢፕ20 ዋሌቴን ይዤ ልምጣ። ላይክ እናርግ። አሁን እንግዲህ ወደ ባይቢት መተናል። እንደምትመለከቱት 126.08 ነው። ዲፖዚት ምትለው እንጫናለን። ዲፖዚት ክሪፕቶ ነው የምንለው እዚህ ጋርም ከመጣን በኋላ ከዛ ደግሞ ዩኤስዲቲ እንመርጥለታለን። ኔትወርካችን ቢኤንቢ ወይ ደግሞ ቢፕ20 ነው። እሷን እንመርጥለታለን። ልክ እሱ እንደመረጥን ዋሌት አድሬስ ጀነሬት ሲያደርግልን እዚች ጋር እንመጣና ዋሌት አድሬሳችን ምን እናደርጋለን? ኮፒ እናደርጋለን። ራይት አድርጎልናል። ልክ እሱን ካረግን በኋላ ቀጥታ ወደ ዌብሳይቱ ተመልሰን መጣና ዊዝድሮ አድሬስ ምትላለች። ልክ እዛ ጋር ዊዝድሮ አድሬስ ምትለው ዋጋ ምንድነው የምናደርገው? ፔስት እናደርጋለን። አሁን የሚጠበቅብንን ሁሉ ስላሟላን እዚህ ጋር ወረድ ብለን ኮንፊርም የምትለውን እንጫናታለን። ልክ እሷን ስንጫናት እዚህ ጋር እንደምትመለከቱት ምን ይለናል? ዊዝድሮ ሰክሰስ። ይሄንን ካለን ከ1 እስከ 2 ደቂቃ ሊወስድበት ይችላል። እስከዛው ደግሞ እዚች ጋር ኢንቫይት ፍሬንድ የምትላለች እሷን አንዴ በመጫን እኔ እንዳስቀመጥኩላችሁ አይነት ሊንክ ታገኛላችሁ። ያችን ሊንክ እዚች ጋር ኮፒ እናደረግና በተለያዩ ሶሻል ሚዲያዎች ለጓደኞቻችን ሼር እናደረግና በእኛ ሊንክ ዳይሬክት ገብቶ ኢንቨስት ከሚያደርጉት ሌቭል 1 ሲባል 8% ኮሚሽን እናገኛለን። ሌቭል 2 ደግሞ ከሌቭል 1 ስር ገብተው ኢንቨስት ሲያደርጉ 3%፣ ሌቭል 3 ደግሞ በሌቭል 2 ስር ገብተው ኢንቨስት ሲያደርጉ 1%፣ በጠቅላላው እስከ 12% ኮሚሽን የምናገኝበት ሁለተኛ እድል አለን። ለዛም እንዲረዳችሁ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። አሁን ከዚህ ሳይት ወጪ ያደረግነው 1.6 ዩኤስዲቲ ወደ ባይቢት አካውንታችን ገብቷል አልገባም የሚለውን ለማረጋገጥ ወደ ባይቢት ተመልሰን መተናል። ከነበርንበት ጋር ባክ እንላለን።
አሁንም ባክ እንላለን። ከዛ በኋላ ምንድን የምናደርገው ሪፍሬሽ እናደርገዋለን። 125 93 ሆኗል፣ ግን አሴት የምትለዋን እንጫናታለን። ልክ እሷን ስንጫናት እዚህ ጋር እንደምትመለከቱት ዩ ሃቭ ዋን ዲፖዚት ሪኩዌስት ፔንዲንግ ይላል። ፔንዲንጉ ስንት እንደሆነ እዚህ ጋር እናያለን። ይኸው እንደምታዩት 1.6 ዩኤስዲቲ ፔንድ እያደረገ ነው፣ እየገባ ነው ማለት ነው። እስከሚገባ ድረስ ላይክ ሰብስክራይብ አድርጎ እኔ ደግሞ ሪፍሬሽ እያደረኩኝ ልጠብቅ። ከላይ እንዳያችሁት ዩኤስዲቲ ዲፖዚት ኮንፊርምድ ብሎናል። እዚህ ጋር ደግሞ ይኸው እንደምታዩት 1.6 ዩኤስዲቲ ምን ብለዋል? ሰክሰስ ብሎናል። አሁን ምንድነው የምናደርገው? ባክ እንላለን። ባክ እንልና ባላንሳችንን እዚህ ጋር ሪፍሬሽ ነው የምናደርገው። 125 የነበረው 127.04 ነው። ስለዚህ ይህ ሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፉ ሰርቼላችኋለሁ። ለባራቴክ አዲስ ሆናችሁ ሀሳብ አስተያየታችሁን ኮመንት ላይ እንድትጽፉልኝ የከበረ ግብዣዬ ነው። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸሩ መድኃኔዓለም በያላችሁበት ሰላምና ጤና ይብዛላችሁ እያልኩ ምን ለየው ተስፋ ነበር። ቸር ቆዩልኝ። ቻው